የእግዚአብሔር ቃል የምንሰማበት ድምፃችንን የምናስተላልፍበት የምንዘምርበት እግዚአብሔር አንደበታችን ሁሉ የተባረከ እንዲያደርግ ፈቃዱ ይሁንልን። ጸሎታችን አባቶቻችን ጸሎት የሰጠ የተቀበለ አምላክ የኛ ጸሎታችን ይቀበልልን። ኃይለ አጋንንትን ያበረክትልን። ስሙ ለመቀደስ ብሎ ሲያብቃ በሐዋርያት የተገኘ አምላክ በመካከላችን ተገኝቶ እንዲባርከን የእሱ ቅዱስ ፈቃድ ይሁንልን። በአምላካችን የለን ጸልይ። የድናችን ጸሎት ሰላም ለእጅን ልገድግ ሰላም ለእጅን ዘተሰገድ ነገሮች ማለት እናስተውቋች በእንዳንድ አምድ ወያችን ጸሎት ለማርያም ይገኝ ወላድ አምላክ ተብሎ ስል ይገብር ሰይፍ ሲል አምላካችን ያለ ስመሬ ማማላ ሞቶ ነው ዘያስበዙ ነገር ቤት አይዳን ያተቆጥሩ ሰው ለሁለቱ ልጆች ወደ ፈርሞ አይደ ምድራችሁ ወዘሮው ወናደው ወንሰቱ ይፈጃላል ናምሲዮም ናንዘይው ቁጣን አስከብሮም በረከቱ ደዋን ወፈናው ወራኩም ዱዳሉ ተወሰነ በተደከረ ሳይሮ ዘይየው ዳበግን ዳብራህ ተወሰሩ ሰዓደ ማርያም ሰይፍ ገዶ ያለ አምላክ ሰዓሊ ምረት ደሰል ሰዓሊ ለነ አብ ክርስቶስ ወልቺ እስራኤል ያተን ሰዓሊ ለነ ሰዓሊ ለነ ቅድስ በቤታችን ወራቀ ጸሎት ሰዓሊ ምረት ጋር ይደረጋል። ታማልደ ያባህያቆስ በየፍሬ በስሞን አምላዊ የበላይ ልብስ ዳዊት ሃይማኖት የተለቀነች ማምላክ ለኛ ተደምጠ በመካከላችን እንድትባርከን ከሰይ ፈቃድ ይሁንልን። ወያችን ወይ ሐዋርያትን ያደርግልን። በላኩ ቅዱስ ያስባርከን። በአንተችን ሆኖ በሰማይ ኢየሱስ ክርስቶስ ስራይ ኃጢአት ኃጢአት ሁሉ ማይሰራ ኃጢአት እግዚአብሔር ይምጣ ወያችን ይባርክልን። የአባቶቻችን በረከት በእኛ በሁላችን ላይ ያሳደረብን። እሺ እንደ አምላካችን ቅዱስ ፈቃድ በጸሎት ፕሮግራማችንን ጀምረናል። ምናልባት እንደምታውቁት የተጠራንበት
ዓላማ እዚህ ፊት ለፊት እንደምትመለከቱት ነው። ምን ይላል? አቤት እስኪ ሁላችሁም እኔ ያለው በሉ። እስኪ እኔ ያለው በሉ። አይሰማም አይሰማም። እኔ ያለው ማለት በቤተ ክርስቲያናችን በብዙ ሊተረጎም ይችላል። አንደኛ ያልሞተ ሰው ነው። ምን ይላል? አቤት ንገሩኝ። ያልሞተ ሰው ምን ይላል? ሁለተኛ ለምስክርነት አንድ ሰው የተደረገውን ነገር በዛ ቦታ ከሰውሰ ምን ይላል? አቤት እኔ በዛ ቦታ አለው። ለዛ ነው ኢየሱስ ክርስቶስን ምስክርነት ሲሰጥ አብርሃም ከመወለዱ አስቀድሞ እኔ አለሁ ብሏል። ሰማችሁ ነው? እኔ ምን ብያለሁ? አለሁ ብሏል። ስለዚህ እኔ አለሁ ማለት ምስክርነት ነው። እኔ አለሁ ማለት በሕይወት መኖራችንን የምናሳይበት የምናርጨምርበት። ሶስተኛ እኔ አለሁ ማለት ሰይጣንን የምናሳፍርበት፣ ከተቸገሩ ጎን የምንቆምበት፣ ይልቁኑ ደግሞ ቤተክርስቲያን ልጆቿን በምትፈልግበት ሰዓት ላይ አብሮ በመቆም ሰይጣንን የምናሳፍርበት ነው። ለዛ ነው አብርሃም እግዚአብሔር በሰማይ ልጁ ይስሐቅን ሊሰዋ ሲል አብርሃም ብሎ ሲጠራው አቤት እኔ አለሁ አለ። ምን አለ? ንገሩኝ እንጂ አቤት እኔ አለሁ አለ። መጽሐፉ ዲፋሬ ሲታቁ በዚህ ልቡ ይላል ሰይጣን ልቡ አዘነ ተቃጠለ። ስለዚህ እኔ አለሁ ማለት የሰይጣን ልብ ምን ያደርጋል ማለት ነው? ንገሩኝ እንጂ ይሰራል። እስኪ አንድ ጊዜ ሁላችንም እኔ አለሁ በሉ። አቤት እኔ አለሁ። አምላካችን እግዚአብሔር ከኛ ከሁላችን ጋር ይሁንልን። የመጀመሪያው የምናደርገው ዝማሬ ነው። በማህበረ ጎርጎርዮስ ዝማሬ ቀርብልናል። በማህበረ ጎርጎርዮስ ዝማሬ ቀርብልናል። በጣም የሚገርማችሁ ይህንን ዝማሬ የሚያቀርቡት በዚሁ በአቡነ ጎርጎርዮስ የሚዘምሩት ከልጆቻቸው ጋር ሁሉ ጭምር ነው። እየሰማችሁ ነው? እነሱም በዚሁ ማህበር አለው ልጆቻቸውን በዚሁ ተክተው ከልጆቻቸው ጋር ያመሰግናሉ። እንዲህ ያለ መታደል ይፈልጋል። እየሰማችሁ ነው? እንዲህ ያለ መታደል ይፈልጋል። ለዛ ነው እግዚአብሔር ኪዳን ሲገባ እኔ የአብርሃም የይስሐቅ የያዕቆብ ምንድን ነው ያለው? አቤት አምላክ ነኝ ሲል ምስክርነት እየሰጠ ልጆቻቸው በእነሱ ግብፅ እንደተጠቁ የሚያሳዩት። አሁን አብዛኞቻችን ልጆቻችን የት እንዳሉ ራሱ አናውቅም። የት እንደሚውሉ አናውቅም። የት እንደምናስባቸው ሁሉ አናውቅም። ቤተክርስቲያን ልጆች እያሏት ልጆች እንደሌላት የሆነችው አብዛኞቻችን እየወለድን ኢቭን ዋጋ የምንከፍልላቸው ለዓለማዊ ሕይወታቸው ነው እንጂ ለነፍሳቸው አይደለም። ስለዚህ ይሄንን ሕይወታችንን ልናስተካክል፣ ይልቁኑ ደግሞ ትዳር ውስጥ ያላችሁ ልጆች ያሏችሁ ልጆቻችሁን ወደ ቅድስት ቤተክርስቲያን መላክ በመንፈሳዊ አገልግሎት እንዲሳተፉ ማድረግ የግድ ይለናል። ይህንን ዝማሬ መልሱልን። በማህበረ ጎርጎርዮስ አገልግሎት ውስጥ ያሉ ከልጅነታቸው ጀምሮ ሲያገለግሉ ቆይተው አሁንም ከልጆቻቸው ጋር በጋራ ያገለግሉን። ለመስጠት
በመንፈስ ቅዱስ ስም አምነን እንዘምር። Stream ሲያለኝ ዲስፕሌውን እዛ ጋር አለ የሚታየው ነው እንጂ እዛ ጋር ያሳያል። በስልኬ ስለኛ ስናደርግ እዛም ጋር ይታያል። በዚህ ላፕቶፕ ማለት ነው። ይሄ ፕሬዘንት ስታደርግ ይሄ ፕሬዘንቴሽን ኮድ ያለው ያው ፕሬዘንት ብለው ማለት ነው።
እዛኛው ላፕቶፕ ነው እንዴ? ስክሪን ኪራ ዙም ይሄን ፍሬም በቂ ነው። አይ ሌላ ፕሮሰስ ይሄ የኛ ማስተር ነው። ከዛ እሱ አለ የሚንቀሳቀስ ይሄ ታዲያ እዛ ጋር ያለው እሱ ክሮዝ ይመስላል እየለቀመ ኢምባል እስኪመጣ አይ እኛ ይሄ ብቻ ስለሆነ እዛ ነው እንትን ሌንሱ ኪት ሌንስ ነው። ዙም ሲደረግ አፐርቸር ይዘጋብኝ የተወሰነ ይሄ እንዴት የተወሰነ ይዘጋብኝ አቃይ ነው በዚህ ሎጊን አደረግኝ
ያንስባቸዋል ጨምሩ። እንግዲህ አሁን ጎሬ ውስጥ የወለደቻቸው እነዚህ ሁሉ ልጆች ነው። እንደምታውቁት እኚህ ሁሉ ልጆች ሲወለዱ እንዲሁ በስሜት አይደለም፣ በብዙ ተጋድሎ የሰማችሁ ነው። በብዙ ምንድን ነው ተጋድሎ ነው። እንደምታውቁት አቡነ ጎርጎርዮስ በተጋድሎ ቤተክርስቲያን የምትመሰረተው በስሜት ሳይሆን በተጋድሎ እንደሆነ የሚያምኑ እነዚህን ሁሉ ልጆችን ሲያፈሩ እጅግ በጣም ብዙ ዋጋ ከፍለው በባህሪ በስነ ምግባር ይልቁኑ ደግሞ ለቤተክርስቲያን ልጆች ሆነው የጀርባ ሆነው አምላካቸው እግዚአብሔርን ያመሰገኑ በስጋም በነፍስም በረከት እንዲያገኙ አድርገው ኮትኩተው ነው ያሳደጉትና በእውነት ለእነዚህ ዘማሪያን በድጋሚ እልል እናመስግናለን። ዛሬ ፕሮፌሰር አባ ኃይል ግርማ በመካከላችን ተገኝተውልናል። የቅድስት ዩኒቨርሲቲ አካዳሚ ምክትል ፕሬዝዳንት ናቸው። በእውነት እሳቸው በረከታቸው በእኛ ላይ ይደርብን። እሺ ምናልባት ሁለተኛ የምንሄደው ፕሮግራማችን የሚሆነው እኔ ያለው የሚል ሁለተኛ ሂደት ነው። በወንድማችን በጳውሎስ ይቀርብልናል። እኔ ያለው የሚለው በወንድማችን ጳውሎስ ይቀርብልናል። የተከበሩ አባታችን ፕሮፌሰር ቆሞስ አባ ኃይለ ገብርኤል የቅድስት ሥላሴ ዩኒቨርሲቲ አካዳሚ ትምህርት ምክትል ፕሬዝዳንት፣ የምንወዳቸውና የምናከብራቸው አባታችን መልአከ ኃይል ቆሞስ አባ አብርሃም፣ የተከበራችሁ የልዑል እግዚአብሔር ወዳጆች፣ የእመቤታችን የአስራት ልጆች፣ የሊቀ መልአኩ የቅዱስ ሚካኤል የአደራ ልጆች፣ በወደደንና ባከበረን በልዑል እግዚአብሔር ስም እንዴት ሰነበታችሁ? መግቦቱ፣ ቸርነቱ፣
ጥበቡ ርኅራኄው የማይመረመር የልዑል እግዚአብሔር ስም ዘወትር የተመሰገነ ይሁን። በልዎ ለእግዚአብሔር ግሩም ግብርከ በልዎ ለእግዚአብሔር ግሩም ግብርከ መዝሙር 66 ቁጥር 3 ላይ ሰባት መፍታትን የተሰጠው ነቢዩ ዳዊት የሩቁንም የረቀቀውንም መጻተኑ ጊዜያት ስለ እግዚአብሔር መግቦት ተነብዮ ተናግሮ አልቅሶ ዘምሮ በገና ደርድሮ አልወጣልህ አላረካህ አላርክህ ስለው እንዲህ ነበረ። እግዚአብሔርን እንዲህ በሉት፣ ስራህ ግሩም ነው፣ ድንቅ ነው በሉት አለ። ቃላት ቢያጥረው ቋንቋ ቢያጥረው እግዚአብሔርን ስራህ ግሩም ድንቅ ነው በሉት። በእውኑ እግዚአብሔር በልጁ በይስሐቅ ሦስተኛውን ጉድጓድ ቆፍሮ ውሃ ባገኘበት ጊዜ የጉድጓዱ ስም ርኅሩት ነበር ያለው። በዛም ሰፋን በረከትን እንዳለው የኃያሉ የቅዱስ ሚካኤል ልጆች እንደዚህ በርክተን ሰፍተን ፍሬ አፍርተን ከልጅ ልጆቻችን ጋር በዚህ በቅዱስ ማዕድ ታድመን በምን ቃላት ገለጸ? የሊቀ መልአኩ የቅዱስ ሚካኤል ጠባቆቱ መግቦቱ በክርስትና እጃችንን ይዘው ዳዴ ስንል ስንደፋደፍ ስንዳክር ካሳደጉን ከአባቶቻችን እግር ስር ተቀምጠን በእቅፉ መገኘት በደጁ መመላለስ እኮ ቃላት አይገልጸውም። ለዚህ ነው ታላቁ ነቢየ እግዚአብሔር ቅዱስ ዳዊት በልቡ ወደ እግዚአብሔር ግሩም ግብርከ በምን ቃላት ይገለጻል? እያንዳንዳችንን የአባቶቻችንን መዓዛቸው፣ በረከታቸው፣ ግሳጣቸው የማንን ተናግረን የማን እናስቀራለን? ታላቁ አባታችን አቡነ ጎርጎርዮስ ቤተ ክርስቲያን ካፈራቻቸው የጭንቅ ቀን ልጆች አሚጣ የወጨነቻቸው ሐዋርያው፣ ሰማዕት፣ ወንጌላዊ፣ ባህታዊ፣ የታሪክ ተቆርቋሪ፣ ተመራማሪ መጽሐፋቸውን ያነበባል የተረዳል። ስለዚህ ይህንን ገዳም ቀድሞ እኛ ማንንና የእሱ ቤት የምንሰራው በረከት እንድናገኝ እንደ ቸርነቱ ቤቱ ተጠርተን ያደግንበትን ተበዝብዘን ከጠፋንበት በአባቶቻችን በእውነት እግዚአብሔር በሕይወት በጤና ቆይቶን በመካከላችን ከተገኙት በአባታችን በአባ አብርሃም በሥጋ ዛሬ በጤና እክል ምክንያት በመካከላችን ባይገኙም በእነ አባ ሚካኤል በእነ አባ ዳንኤል የአንደሁ መርሐ ግብር በአምባ ልጆች በሰራተኞች በልጅ ልጆች ህንፃ ቤተ ክርስቲያኑ እየተገባደደ ቢሆንም የሚፈለገው የሥላሴ ህንፃ እንዲገነባ ነውና ሕፃናት አምባ ከአዲስ አበባ በ230 ኪሎ ሜትር በስተደቡብ ወደ ሐዋሳ ስንጓዝ የቡልቡላ ከተማ ደርሰን ወደ ቀኝ ታጥፈን 32 ኪሎ ሜትር እንደታጠፍን
የምናገኝበት ታላቅ ገዳም ነው። ያውም የአንድነት ገዳም ቦታው ህንፃ ቤተክርስቲያን ብቻ ሳይሆን ከአንድ ጋሻ በላይ የልማት መሬት አለው። የአብነት ትምህርት ቤትን ለማቋቋም አባቶቻችን እየተጉ ነው ያሉትና ዛሬ በዚህ ቦታ ተገኝተን ቃለ እግዚአብሔር ስንሰማ በረከትም ነው አደራ ጭምር ይዘን የምንመለስበት ነው። በእውነት ቤተክርስቲያን ብትሆንም የአምባ ቅዱስ ሚካኤል ለእኛ ደግሞ ልዩ ነው። በኮልታፋን ባዳሁ አንደበታችን ስንተባተብ ያለንበት ያ ሁሉ የአጋንንት ውጊያ የነበረበት የአባቶቻችን ቀሚስ ይዘው ዘመናዊ እግራቸው ይቆረጥ ብሎ በወሰነበት ሰዓት የአባቶቻችን የቀሚሳቸውን ጫፍ ይዘው ድነው ተፈውሰው የሚጓዙ ጌቶቻችን ሕይወት ታሪክ እጅግ በጣም የማይረሳ ነው። ያየ ይረዳል። ስለዚህ ብዙ የልማት ስራዎች አሉንና በዚህ ጉባኤ የተገኛችሁ በተለያየ አጋጣሚ የምትሰሙ የአምባ ቅዱስ ሚካኤል ገና ጅምር ስራዎች አሉት። እኛን ወደ በረከት የሚጠሩንና ይህንን የተጀመረው የበረከት ስራ ፈጽመን አባቶቻችን እግር ስር ሆነን ቃለ እግዚአብሔር ተመግበን የመንግስቱ ወራሾች እንድንሆን የአምላካችን ቅዱስ ፈቃዱ ይሁንልን። የሚነገረው ታሪክ ሰፊ ቢሆንም ካለን ከሰዓት አኳያ ይህ መርሃ ግብር እዚህ ሲዘጋጅ በዛ በነበረበት ቦታ ማዘጋጀት ቢቻልም እንኳን እንደ እግዚአብሔር ፈቃድ በዚህ በአዲስ አበባ ዙሪያ የምንገኝ እግዚአብሔር ደግሞ ከተለያየ አቅጣጫ ሰብስቦ ለዚህ ካበቃን ቅዱስ ሚካኤል ልጆች ኑ ተሰብሰቡልን። ቅድም እዚህ ነጭ ጻዕዳ ለብሰው ሲዘምሩ የነበሩ ልጆቻችንን የልጅ ልጆቻችንን ናቸው። ለዚህ ነው እንግዲህ ከልጆቻችን አልፈን ከልጅ ልጆቻችን ጋር በበዓል እግዚአብሔር ስንሳተፍ ከዚህ በላይ መታደል ምን አለ? በተቀደሰ ስፍራ ዘመን ጊዜ ሁኔታዎች በማይሽሩት በእውነት እኔ ለዚህ ነው እንግዲህ ርዕስ ብንፈልግ ከዚህ በላይ የሚገልጠው ርዕስ የለም። የእግዚአብሔርን ስራ እንዲህ በሉት፣ እግዚአብሔርን እንዲህ በሉት፣ ስራ ግሩም ድንቅ ነው በሉት። ሕፃናት አምባ ቃለ እግዚአብሔር የማይነገርበት መስቀልን ይቅርና መጽሐፍ ቅዱስን የያዘ ሰው የምታሰርበት ደፋር አባቶችም እንኳን መስቀል ይዞ ቢገኙ በያዙት መስቀል የሚገረፉበት በቅዳሜ ስዑር ቀን አንድ አባት ነበሩ፣ ቄስ መልካም የሚባሉ በአምባ ውስጥ ሰራተኛ ነበሩ። የምስራች ከተማ በድብቅ በጋሪ ጠቅልለው ለልጆቻቸው አድርሰው ሲመለሱ በዘመኑ የነበሩ ሰዎች በዛው ከተማ እጅና እግራቸውን ታስረው ወደ ወህኒ ነበር የወረወሯቸው። ግን በጣም የሚገርም እግዚአብሔር ታሪክን ቀይሮ እሳቸውን ያሰሩ ወይ ያሰሩ ሰዎች ዘመን ሲለወጥ ራሳቸው ታስረው እዚህ የታሰሩ አባት ሄደው ደግሞ በእስር ቤት ጠይቀው አጽናንተው ንስሐ ሰጥቷቸዋል። ይህንን በመካከላችን ያሉ አባ አብርሃም ያውቃሉ። አብረን ሄደን ነው እነዚህ ሰዎች የጠየቅናቸው። እንግዲህ ከዚህ አኳያ
ታሪኩ ረዥም ነው። ቀጣዩ ሰፊ መርሃ ግብር ነው። ስለ ሕፃናት አምባ ቅዱስ ሚካኤል ታሪክ ተናግረን ስለማንጨርስ ጉባኤያችንን እግዚአብሔር ይባርክልን፣ የአባቶቻችን በረከት ይደርብን። ወስብሐት ለእግዚአብሔር። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። ለዩቲዩብ ምቀኝነት ነው። ለዩቲዩብ እንደጠይቅ ቃለ ሕይወት ያሰማልን። አባቶቻችን ይላሉ የሀበሻ ምቀኝነት እስከ ሲኦል ነው ይላሉ። እስከ የት ነው? ንገረኝ እና ምሳሌው ሁሉ ሲያስረዱ ምን አሉ? አንዲት የሀበሻ ነፍስ ኃጢአት ሰርታ መልአኩ ሲኦል ሊያስገባት ይዟት እየሄደ እያለ ሲኦል ሞላ አሉ። ምን ሞላ? ደግሞ ምሳሌ ሲኦል አይሞላም። እንደው ምን አለ ሞልቶ በደረስኩ እንዳትሉ አይሞላም። ቢሞላም ሁሉ መቀጠሪያ ያደርገናል እንጂ እና ሲኦል ሞላ እና መልአኩ ምን አለ? በቃ አንቺ ነሽ በጣም እድለኛ ነሽ፣ ሲኦል ስለሞላ የት ትገቢያለሽ አለ? ገነት ትገቢያለሽ አለ። እና እዛ ሲኦል ውስጥ ያሉ አብሾች ተንጫጩ። አይሆንም አሉ። ምን ነው አለ? ኧረ ሞልታችኋል እኮ አላቸው መልአኩ። እና እነዛ እዛ ውስጥ ያሉት አብሾች ምን ቢሉ ጥሩ ነው? እንጠጋጋለን። ምን እንላለን? አሁን ያቺ ነፍስ የት እንዳትገባል እና ይላሉ አባቶች። የሀበሻ ምቀኝነቱ እስከየት ድረስ ነው? ለዛ ነው ሰው አትመኑ የሚባለው። ለወንድማችን በድጋሚ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በእውነት አቡነ ጎርጎርዮስ እጅግ በጣም ብዙ ልጆችን አፍርተዋል። ዛሬ ስማቸውን የሚያስጠሩ እንደምታውቁት አቡነ ጎርጎርዮስን በስለት የተወለዱ አባት ናቸው። በተደጋጋሚ ጊዜ እናትና አባታቸው ልጆችን ሲወልዱ ይሞቱባቸዋል እና ስለትን ተሳሉ። ወንድ ልጅን ምን በል ስጠኝ፣ ከሰጠኸኝ መልሼ ምን እልሃለሁ? አቤት እሰጥሃለሁ። በስለት እኚህን የመሰሉ አባት የሚገርማችሁ ተወለዱ። የዚህ ጊዜ እናታቸው አሰለፈች ተስፋዬ ብለው ስም ሰጧቸው። ማን ብለው? አቤት ብዙ ጊዜ በስለት የሚወለዱ ምሳሌ ኃይለ ሥላሴን ብትመለከቷቸው በስለት የተገኙ ናቸው። በምን በተደጋጋሚ ጊዜ ወይዘሮ የሽመቤት ልጅ ሲሞትባቸው መጨረሻ ላይ እግዚአብሔር ጋር ሄደው ከሰጠኸኝ ለአንተ መልሼ ምን እልሃለሁ አሉ። አቤት እናንተ ልጅ ልትወልዱ ስትሉ እግዚአብሔር ትጠይቃላችሁ? ትጠይቃላችሁ? ፍቃድ እግዚአብሔር ትጠይቃላችሁ? ፍቃድ እግዚአብሔር ተጠይቆ የተወለደ ልጅ የሚገርማችሁ ብዙ ዘመን ትልቅ ነገር የሚያደርግ በመጽሐፍ ቅዱስ ላይ ከዘፍጥረት አንስታችሁ ብትመለከቱ ትልቅ ስራ እየሰሩ በስለት ከመካን ቤተሰብ የተወለዱ ናቸው። ከመካን ቤተሰብ ፍቃድ እግዚአብሔር ተጠይቆ የሚገኝ ልጅ ነው። ሀገርንም ቤተክርስቲያንንም ማሸጋገር ይችላል። አሁን ዝም ብለን ስራህን ስራ። ምክንያቱም እግዚአብሔር በዝምታ ውስጥ እኛን ስለሚሰራል። እኛም በዝምታ ደግሞ ሰዎቻችን ስለዚህ በጣም የሚገርማችሁ ታውቃላችሁ፣ ቅድም እንዳልኳችሁ ነው። ቤተክርስቲያን በስሜት አትገነባም። በብዙ ተጋድሎ ነው የምትገነባው። በብዙ ተጋድሎ። ስለዚህ የአባቶቻችንን በረከት እግዚአብሔር ያሳድርብን። ከዚህ በመቀጠል ምናልባት አባታዊ ምክር እጅግ በጣም እንወዳቸው ፕሮፌሰር ቆሞስ አባ ኃይለ ገብርኤል ግርማ የቅድስት ሥላሴ ዩኒቨርሲቲ አካዳሚ ትምህርት ክፍል ምክትል ፕሬዝዳንት ናቸው። እሳቸው አባታዊ ምክር ያስተላልፉልናል።
ወደ እሳቸው የተከበሩ አባታችን መላከ ኃይል ቆሞስ አባ አብርሃም፣ የተከበራችሁ እንግዶች፣ ቀደም ብለው የተሰበሰባችሁ ሁላችሁ እንደምን አረፈዳችሁ። በእውነት የባህሪ የሆነ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ስለሰበሰበን ስሙን ሁልጊዜ እናመሰግነዋለን። ከዚህ በላይ ምናልባት ከሁለት አስርት ዓመታት በላይ የሚሆን ምክንያት ወይም ወደ ሶስተኛው 10 ዓመታት በላይ በዓይነ ሥጋ ያላገኘኋቸው መላከ አባቴ አባ አብርሃም ዛሬ ስላገኘሁት በጣም ደስ ብሎኛል። በእውነት ለመናገር አባ ሚካኤልና እኔ ቅድስት ሥላሴ ዩኒቨርሲቲ ተማሪ እያለን ባታ ለማርያም ታላቅ አገልጋይ አባት ናቸው። የሄድን የምንጽናናባቸው አባት ናቸው። የእናንተ የሁላችሁም አባት በተለይ የዘዋይ ሕፃናት አምባ ልጆችን የሚያጽናኑት ይታወቃል። አባ አብርሃም፣ አባ ሚካኤል፣ አባ ሳሙኤል ይባሉ አሁን ጣሊያን ሀገር ያሉ ናቸው እና ይህንን ስላየሁ ዛሬ በጣም ደስ ብሎኛል። እዚሁ በቅርብ ሆኜ ግን መጠየቅ አልቻልኩኝም፣ ማግኘታቸው አባታችን ስላየሁት ደስ ብሎኛል። ክብር ይስጥልን። እንደ እግዚአብሔር ፈቃድ የተሰበሰባችሁበት መንገድ ይታወቃል። አባ ሚካኤልን ወክዬ ነው የመጣሁት። አባ ሚካኤል የትኛውም ዓለም ላይ ሳሉ ያው የአምባ ልጆችን አይረሱም። በተቻለ አቅም እንደው ተገኝተን አንድ ነገር ይዘው ቻድር ስላሉ በተወሰነ መልኩ ቃል ሀሳቤን ለመግለጽ ብቻ ነው ጊዜ እና ትልቅ ስራ ነው የጀመራችሁት። አሁን ይኖራል ኖራል ቀደም ብሎ ነው የማውቀው የሕፃናት አምባ ገዳም ያን ጊዜ ትንሽ የነበረው በረሃ የነበረበት አካባቢ ነው። ቢያንስ ከ30 ዓመት አካባቢ የሚደርስ ይሆናል። አሁን ባለው ሁኔታ ነው። ምናልባት እንደው እንዲህ ከተሰበሰባችሁ በተወሰነ መልኩ ይህ ዓለም በጣም አስቸጋሪ የሆነ ስብራት የገጠመው ዓለም ነው የምንኖረው እና የስብራት የገጠመውን ዓለም በኦርቶዶክሳዊ ሕይወት እንዴት መቀየር እንችላለን ወይ ደግሞ ኦርቶዶክሳዊ ሕይወትን እንዴት አድርገን መኖር እንችላለን? ምክንያቱም ሕንፃ ቤተክርስቲያን መስራት ብቻ ሳይሆን እኛም አንትሙ ታቦቱ ለእግዚአብሔር ነው የተባልነውና እኛስ ራሳችን ሕይወታችን እንዲህ ስቃይ ባለበት ዓለም ላይ ስንኖር እንዴት አድርገን ሕይወታችን መምራት እንችላለን የሚለውን ነገር ለማየት ሞክራለሁ። ስብራት በገጠመው ዓለም ላይ ኦርቶዶክሳዊ ሕይወት እንዴት መምራት ይቻላል? ያዕቆብ ምዕራፍ 3 ቁጥር 13 ላይ እናንተ ጥበበኛ አንተ ጥበበኛ ወይም ብልህ አስተዋይ ከእናንተ መካከል አስተዋይ የሆነ ሰው ማን ነው ይልና ከጠባዩ ማማር የተነሳ ስራው በጥበብ ወይም በቅንነት በማስተዋል የሚያሳይስ ብሎ ይነግራል። ከዚህ የተነሳ በተቻለ አቅም ዓለም በራሱ የሆነ ተግዳሮት ያለበት ጊዜ ነው የምንኖረው እና አሁን የተሰበሰብንበት ሕንፃ ቤተክርስቲያን ብቻውን ሳይሆን እኛም በራሳችን ችግር ውስጥ ነው ያለነው። ይሄ የዓለም ነው እንደ ሀገር ብቻ ሳይሆን እንደ ዓለም ያለው ችግር እንዴት ነው ስብራት ገጠመው ብለን የምናወራው ካለ በዓለም ላይ የለም። ምክንያቱም አብዛኛው መልካም ሰዎች መልካም አስተሳሰቦች እየራቁ ግላዊ ስሜቶች እየተወለሱ የመጡበት ጊዜ ነው።
ቀውማ ቁሳዊ የሆነ ወይ ማንኛውም ፍራማ የናረበት ጊዜ ነው ይታወቃል። በከንቱ ደስታዎች የተፈጠረ ዓለም ውስጥ ነው። ቦታው ነው ማለት ሌላው ባለው የቤተሰብ ሕይወት ራሷ ብላ መከራዋን እያየች ነው። ትዳር ይፈርሳል፣ እጆች በጣም ይበራከታሉ። ከዛ ተረፈ ደግሞ እኔና ራሴ ብቻ የሚል ከመንፈሳዊ ዓለም ይህ አይነት ዓለም ስለነው ቤተክርስቲያን በጣም ትቸገራለች። መንፈሳዊ ይታበባሉ። የምናስባቸው ሀሳቦች ስምነት ይገጥማቸዋል። በዚህ ውስጥ ሆነን ሳለን እንግዲህ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳሳችሁ የምትሰሙ ብቻ አትሁኑ የሚል ደግሞ የእግዚአብሔር ቃል አለ። ከግላዊ ስሜት የምንወጣበት የቤተክርስቲያንን ቃል የምንሰማበት ድምጿን የምንሰማበት ከምድራዊ ሕይወት ዘላለማዊ ሕይወት የምናስብበት በምድር ላይ ሆነ ሰማያዊ ነገር የምናስብበት ነገር ማየት የምንችልበት ነገር ይኖራል። ክርስትና በራሱ እውነት ያለበት ሐሰት የተለየ ሐሰትን የማይስማማው ንጽህ ያለበት ወይም ንጽህና ጤናማ ሀሳቦችን የሚያስተናግድ መሆኑን ከቅዱስ መጽሐፍ መረዳት እንችላለን። ለዚህም ነው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ላይ ምዕራፍ 4:8 ላይ ይላል፣ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትን ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጽህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ ይላል። ይህን ስናስብ ነው የእግዚአብሔርን ቤት መስራት የሚለውን ነገር በብቃት ልንሰራ የምንችለው። እንደውም ቤተክርስቲያን ራሷ የሰማይ ደጅ ተብላ ነው የምትጠራው። ያዕቆብ የቀድሞው ወይም በኦሪት ዘመን የነበረው ያዕቆብ ከስደት ወደ አባት ቤት ሲመለስ በሎዛ ላይ ሎዛ በተባለችዋ ቅልፍ ተኝቶ መንገድ ጨልሞበት ባለበት ሰዓት ያየው ራእይ ዛቲ ይእቲ ሆታ ለሰማይ ዘየትታነጽ ቤተ እግዚአብሔር፣ ያቺ የእግዚአብሔር ደጅ ናት። በዚች ደጅ ላይ ደግሞ እግዚአብሔር በዚች ቦታ ላይ ቤተክርስቲያን ይሰራል። ቤት ኤል አራት ነው የእግዚአብሔር ቤት ማለት ነው። አሁንም የምታስቡት የምናስበው ይሄንን ለመስራት ካሰብን በቅንነት ራሳችንን በፍቅር የምንገልጽና በንጽህና ሁልጊዜ ሰዋዊ ስሜትን ይዘን መሄድ አለብን። አሁን መንፈሳዊ መሆን ብቻ ሳይሆን ሰውነት የተነጠቀበት ሰውነት በጣም የተረገጠበት ዘመን ላይ ነው። ይሄንን በምድር ላይ እየኖርን ያለንበት ማንም ከማንም ጋር እንዲጣጣም የሚያደርግ ዓለም አይደለም ያለነው እና እሱን ማሰብ የምንችልበት ጤናማ ሀሳቦችን እንይዝበት መኖር አለበት። ከዚህ ሁሉ እንግዲህ ክርስቲያኖች በተለይ ኦርቶዶክሳውያን በዓለም ዙሪያ የተሰባበረውን ዓለም ወይም ምስቅልቅል ያለውን ዓለም መንፈሳዊ ሆነን እንድንሄድ ብዙ ተግዳሮቶችን ጥሰን ወደ እግዚአብሔር መንገድ እንድንሄድ የሚያደርጉ ነገሮች አሉ። በስጋ በጣም ነው የምንሰቃየው፣ ግን ተስፋ ነን። በተስፋ ደግሞ ሕይወትን እንዘራለን። ተስፋችን በእግዚአብሔር መሆኑን ካመንን፣ ተስፋችን እግዚአብሔር መሆኑን የምንተማመን ከሆነ በተስፋ እንሄዳለን። ተስፋን ሰንቀን እንሄዳለን። ለዚህ ነው ተስፋ ስላለን ነው የእግዚአብሔር ደጅ የተባለችዋን ቤተክርስቲያን ለመስራት የምናስበው። ልበ አምላክ ዳዊት ሲናገር አሁንስ ተስፋዬ ማን ነው እግዚአብሔር አይደለምን በማለት ላለንበት ዓለም ስንቅ ሊሆን የሚችለውን ነገር ይነግረናል። ተስፋ ትልቅ ነገር ነው። ሰው ተስፋ ከሌለ ሕይወት የለውም። ይህ የቤተክርስቲያን ታሪክ እና የነገረ መለኮቱ ምሁር ቅዱስ ዮሐንስ የክርስቶላው ሲናገር ምን ይላል? ተስፋ ሕይወት ያፈሳል፣ ይኸውም ከተስፋ ጋር የሚስማማ ሕይወት ይላል። ተስፋ ሕይወትን ያፈሳል። ተስፋው ደግሞ ከሕይወት ጋር የሚስማማ ነው። ሶርያዊው ቅዱስ ይስሐቅ ደግሞ ቤተክርስቲያን አባት ሲናገር በምትጸልይበት ጊዜ በተስፋ የሚዘራውን አራሽ አስበው። ይህ ገበሬ በተስፋ የሚዘራውን 2 እጥፍ መልሶ ይሰበስባል። ከእግዚአብሔር መንግሥት መሻትን ጽድቅንም ከቁሳዊ ነገር ሁሉ እጅግ ይበልጣል። እሱ ራሱ በሚገባው ቃል በገባልን ቃል መሰረት ልመናህን ይቀበልሃልና
ሁል ጊዜ በተስፋ ኑር ይላል። በተስፋ የገጠመን ዓለም ምስቅልቅል ያለ እንኳን ቢሆን ተስፈኞች መሆን አለ። በተስፋ መኖር መልመድ አለ። በዚህ ሶስተኛው ክፍለ ዘመን አካባቢ የነበረው ጥንታዊው የግሪክ ገጣሚው ሰው ሲናገር ምን ይላል? ደፋር መሆን አለብን ይላል። ስጋዊ ድፍረት አይደለም። ምክንያቱም ነገ የተሻለ ይሆናልና፣ ከዛሬው ነገ የተሻለ ይሆናልና። በሕይወት እስካለን ድረስ ተስፋ አለ። ሙታን ብቻ ናቸው ተስፋ የሌላቸው በማለት ይነግራል። እንግዲህ በተስፋ መኖር ስንጀምር ይህን የተመሰቃቀለውን ዓለም ማለፍ የምንችልበት ያሰብነውን ነገሮች መፈጸም ስንጀምርበት ነገር ይኖራል። እዚሁ ጋር ሌሎችም ሲጨልም ከዋክብትን ታያለህና ይላል። ዓለም አሁን ጨለማ ውስጥ ነው ያለችው። በዚህ በጨለማ ሕይወት ውስጥ ግን ተስፋን የምናስብ ሰዎች ሆናል። ይህንን ስለምናስብ ነው እንጂ አሁን ዛሬ ተሰብስባችሁበት ብዙ ጣውረድ ያለበት የሕይወት ምስቅልቅል የሆነ ሕይወት ያለበት ነገር ትመራላችሁ። ከዚህ ሁሉ ግን እግዚአብሔርን አስበን ስለምንመጣ የሶስተኛው የኮፕቲክ አባት ቅዱስ ብፁዕ ቅዱስ አቡነ ሽኖዳ ሲናገሩ ምን ይላሉ? ተስፋ በጨለማ የተጨነቆረች ነፍስ ብርሃን የምታስገባ ልዩ መስኮት ናት። ሰዎች ማየት የሚችሉት ነገር እንኳን ባይኖር ድቅድቅ ያለው ጨለማ ላይ አንድ ነገር ልታሳይ የምትችል አንቺ ተስፋን ወይ ብርሃን የምታሳይ ነገር ናት። ስለዚህ በተስፋ መኖር ልመዱ ይላል። ተስፋ ሁሉ ጨለማ በሚሆንበት ጊዜ ብርሃን አድርጎ የማሳየት ችሎታ አላት። እርግጥ ነው እናንተ ሕይወት በተለይ አባቶች ሕይወት ብዙ ነገር ያሳለፈ ዛሬ ያላችሁበት ደግሞ የተለየ ሊሆን ይችላል። የተሻለ ያመኖር ዘይቤ በኢትዮጵያ ደረጃ ስናየው ላይቭ እንደምገባ እኮ ብትነግረኝ ኖሮ እኔ ኮንቨርተር አንቸገርም ነበር፣ መምጣት ይችል ነበር አይደለ? ሂደቶች ግን አልነበሩም። ማድረግ አይቻልም። እንግዲህ አሁን ደግሞ ቼክ ሊያደርግ ነው ሊገዛ ሊሞክር ነው። ግን የኑሮ ውጣውረድ ግን ወይም ደግሞ ዘመድ የማጣት ቤተሰብ የማጣት ችግሮች ውስጥ ሊሆኑ ይችላሉ። ዞሮ ዞሮ የሁላችን ቤተሰብ ወይም አባትና ተስፋችን አምላካችን አምላክን ይዘን እንሄዳለን በተስፋ ይህንን ዓለም ለማሸነፍ የሚረዳንን ማለት ነው። ለዚህም ነው እንግዲህ አንተ ይላል አንድ የፈረንሳይ ደራሲ ሲናገር መታገስ ተስፋን የመፍጠር ጥበብ ነው። ተስፈኞች ስለሆናችሁ ነው ትልቅ ቤተክርስቲያን ነው መስጠት። እዚህ ትልቅ ቤተክርስቲያን ነው ቤተክርስቲያን ሰራ ብዙ ደግሞ ህንጻ ስላሴዎች ይፈርሳሉ በዓለም ላይ ሰዎች ያገኙት ደግሞ የሚያጥኑበት ነው። ያጡት ራሳቸው ከማጣት በታች ሆነው የሚኖሩበት ዓለም ላይ ነው እና ሰውነት መንገስ አለ። ሰውነትን የሚናነግስ ከሆነ ነው አምላካችን ሁላችንን ቢጎበኝ የመቅደሱ ባለቤት የሆነ ክርስቶስ በመስቀል ላይ ተሰቅሎ ሳለ እኛን ወደ መንፈሳዊው ሕይወት ብቻ መውሰድ ብቻ ሳይሆን ሰውነት ወድቆ የነበሩት እሱ ደመ ግቡ አልነበረም ነው የሚለው ክርስቶስ በመስቀል ላይ በደም ታጥቆ ነበር በመስቀል ላይ ተሰቅሎ። እኛ ደመ ግቡ ያልነበር በተለይም ደግሞ በአርአያ ሥላሴ የተፈጠርነው ያንን በአዳም ምክንያት ያጣነው እሱ ሰውነታችንን አጥፎ ላይ ያሳየን በመስቀል ላይ ነው። ሰው ክቡር ነው። ሰውነት በጣም ትልቅ ምስጢር ነው። ሰው በሰውነት ነው መዳኘት ያለው እንጂ በማንነት ወይም ሰው በወጣው ማንነት አይደለም። ሰዎች በያዙት የቆዳ ወይ በሚናገሩት የንግግር ወይ በቋንቋ ዘይቤ ያለው ገሌ የሚባለው ሰው በሰውነቱ መግለጽ አለበት። ያንን ያሳየን አምላክ ሰው ሆነ ነው። የተስፋው ባለቤት አምላካችን ኢየሱስ ክርስቶስ ምን ሁላችንም ቅዱስ አትናቴዎስ የእስክንድርያው አባት ሲናገር ምንድን ነው የሚለው? እኛ ማለት ዘበጸጋ እንባል ዘንድ እሱ ክርስቶስ ቃል ወልደ እግዚአብሔር ሰው ሆነ ነው። ሰውነት ወድቆ የነበረውን ሰውነቱን የእኛን ሰውነት ለማንሳት ሰው ሆነ ነው። እኛ ማለት ዘበጸጋ ወይም ሱታፌ አምላክ በግሪክኛው ቴዎሲስ የምንለው ይህ አባት ስለ ሰውነታችን በተናገረበት ርዕሰ ሁላችን ቤተክርስቲያን ምንባል የሰው ሰውነት እየፈረሰ ነው።
ሰውነቱን መመለስ አለበት። ሰውነታችን ሊጠግን በምስል ላይ የቆመው አምላካችን እኛን ላይ ነው ተስፋችንን ሊሰጣል። ከዚህ በኋላ ተባለተ መንግስትን እንድንወርስ ነው። መንግስተ ሰማያዊት ነው። በአምስተኛው ክፍለ ዘመን የተነሳው የቤተ ክርስቲያን ታላቁ አባት ዮሐንስ አፈወርቅ ሲናገር ይላል። ቅዱስ ዮሐንስ አፈወርቅ አንተ ይላል በቤተ መቅደስ በቤተ ክርስቲያን ደገኛይቷ በሆነችው በር ላይ ክርስቶስ ወድቆ መጻተኛ ሆኖ ለማኝ ሆኖ ቤት ያጣ ጦማዳሪ ሆኖ ካላገኘ በመንበሩ ላይ አላየው። ምክንያቱም ለእነዚህ ከታናናሾቹ ያደረጋችሁት ለእኔ ያደረጋችሁት ብሎ ነው የሚለው። ቤተ መቅደሱን የምንፈልገው ብዙ የእግዚአብሔር ሰዎች ሰው ተብለው እንዲኖሩበት በቋንቋቸው እንዲዳኙበት አይደለም። ሰውነት ነው። ሰው ማንነት ተብሎ አይጠየቅም። የእግዚአብሔር ሰዎች ሰው መሆኑ እየታወቀ ሰው ማን ነው አይባልም። በጠባዩ ሊገለጽ የሚችልበት ነገር ሊኖር ይችላል። ሰው በሰው ማንም ሰው በሰውነቱ ነው መታወቅ ያለበት። አንትሙ ታቦቱ ለእግዚአብሔር ቅዱስ ጳውሎስ የሚነግረን ይሄ ነው። እናንተ የእግዚአብሔር ቤተ መቅደሶች ናችሁ። ቤተ መቅደሱን ለመስራት የተነሳችሁ የእግዚአብሔር ቤት ነው። እንደውም ወርደው የራሳችሁ አይደላችሁም ነው የሚለው። ያውም በዋጋ ደም በሚባል ዋጋ የተገዛችሁ ናችሁ በክርስቶስ ደም። ስለዚህ የራሳችሁ አይደላችሁም። አሁን የእኛን ማንነት ጥያቄ ሳስገብቶታል ማለት ነው ቅዱስ ጳውሎስ። በክርስቶስ ደም ዋጋ የተገዛችሁ ስለዚህ የራሳችሁ አይደላችሁም እያለ ሰው የግል ማንነት ጥያቄ ውስጥ ሆኖ እንዴት የሆነ ማንነት ተሰጠው ነው ጥያቄ። ሰው በሰውነት ነው መቅበር ያለበት። ሰዋዊ ስሜታችን ከሰዎች ጋር የተስማማ የተጣጣሙ ምንሰራት ቤተ መቅደስ ሁላችንንም በኩልነት የምታስተዳድር በኩልነት የምታየው በሰውነት የምትገለጥ ድሃ ሀብታሙ ማተም ሁሉም በእግዚአብሔር ፊት ሁላችንም የምንዳይ ባመነውና በሰራናቸው ስራዎች እግዚአብሔር ይጠይቀን። ከየት መጣ የማንባልበት ኦርቶዶክሳዊ ሰውነት ገዝፎ የሚታይባት ኦርቶዶክሳዊ የእሳቤ ሂደቶቻችን ለራስ ብቻ ሳይሆን ለሌላ መኖርን የማሳየት ነው። ስለዚህ ቤተ መቅደስ ስንሰራ የተስፋ ባለቤት ስንሆን ይሄ ምስቅልቅል ያለው ስብራት የገጠመውናል። ስብራት ስንል በጣም በሚገርም ሁኔታ ውልቃት አይደለም፣ ለመጠገን የሚያስቸግር ስብራት ነው ያለው ማለት ላይ ነው። እዚህ ስብራት ውስጥ ወድቀን እንዳንገኝ ተስፈኞች ሆነን በተስፋ የምንሄድ ሆነን አባቶቻችን በተስፋ ነው የሚችል ዓለም የሚያዋጅ ነበሩ። በዚህ ዓለም ብንቸገር ሰማያዊቱ ዓለም አለች ብለን ስለምናስብ በዛ ህይወት ውስጥ እንኖራለን። ሰውነት ገዝፎ መታየት አለበት ውጤታማ እንድንሆን ከፈለገ በሰውነት ህይወት ውስጥ ተስፈኞች ሁልጊዜ መሆን አለበት። ሰዎች በአብዛኛው ተመለከቱት እንደሆነ በሚኖራቸው ወይም ባሉት ነገር ገሌ ነው ተብሎ በእግዚአብሔር ዘንድ ሁላችንም እኩል ናቸው። ሁላችንም በእግዚአብሔር ይወደናል ያፈቅራል። ቅድም እንዳልኩት መጻተኛ የሚባል ማለት ላይ እኛ ሰዎች ያወጣነው ነው። በእግዚአብሔር ዘንድ ሁላችንም እኩል ነን። ለሌሎች ያደረገው ለቤተ መቅደስ የሰራው ስራ ሁሉ ያደረገው ነው። ኦርቶዶክሳዊ ታቢው ራሱ ኦርቶዶክሳዊ ነው ይዘቶቻችን ከፍታ የሚያመጡ መሆን አለባቸው። ይህንን ማድረግ ስንችል ነው ቤተ መቅደስ ሲሰራ በቤተ መቅደስ ውስጥ አክቲቭ ከምንም ነገር በላይ ራሳችንን ቤተክርስቲያናችንን ከፍ ማድረግ የምንችልበት ህይወት ነው። ስለዚህ የተስፋ ባለቤቶች ከዚህ ከተመሰቃቀለ የምንፈልገው ነገር ላይ ይችላላችሁ ቤት ነው ያለ ነው ማለት ላይ እኮ ምንም እኛ ነን እዚህ መድረክ ላይ ሁሉም በሚችል የሚያደርገው አሁን መቅደሱን ሰራ በመቅደሱ ውስጥ የሚገለገሉት የእግዚአብሔር ቤተ መቅደሶች ደግሞ በመንገድ ላይ ወስደው
አብዛኛው ሰው በጣም በሚደንቅ ሁኔታ በረሃብ ራሱ ኦልሬዲ እንትኑ ስለገባ ተስፋ በፍቅር መገለጽ የሚያዳምጣቸው ሰው የሚፈልጉ ወገኖች አሉ። ስለ እውነት በእውነት ማለት ጊዜ የለንም። ስለ ሰዎች እንኳን ችግር መስማት አንፈልግም። ምክንያቱም ይሄ ደግሞ የበለጠ ችግር መካከል ስላለ ለምንድን ነው ያንተን ችግር የምሰማው ነው ለመስማት ጊዜ የለም። በምድር ላይ ሊቃውንቱ የሚያስቀምጡት አንዱ ትንሽ አንዱ ትልቅ ያደረገው ምክንያት ብሎ በተለይ ምጣኔ ሀብት ባለሙያዎች ሲናገሩ የስርዓት መፈራረቅ የነገሮች ሁሉ አለመጣጣም ምክንያት የሆነው አንዱን ታላቅ አንዱን ታናሽ በበለጸጋና በድህነት የተገለጸው ይሄ ነው ይሉናል። የነገረ መለኮት ምሁራን ግን ይህን አይስማሙ። አንዱን ታላቅ አንዱን ታናሽ ያደረገው በዓለም ላይ የሚቀር መጥፋት ነው። ምክንያቱም አንድ ሁለት ያለው አንዱ ሊስት ነው። እዚህ ላይ ስልጣ ማካፈል ነው የሚገልጸው እንጂ ፍጹምነትን አያሳስብም። ፍጹም መሆን ብትወድ ግን ያንን ሽታን ለውጠህ ሁሉንም ለነዳያን ስትሰጥ የተከተለ ይሄ ፍጹምነትን አይረግም። ፍጹም የሚሰጥ አምላክ ነው። እኛ ግን ሰዎች ነን እናካፍላለን። አሁን ዛሬ የተሰበሰብነው ማካፈል እንዴት መልመድ እንዳለብን ነው ለቤተክርስቲያን እኛ ለምንገለገል ምዕመናን ከእኛ በኋላ የሚመጡት የሚገለገሉበት አባቶች በራሳቸው ያካፍላሉ፣ አገልግሎት ይሰጣሉ። ገዳማውያን ካህናት አባቶች እኛ ደግሞ የሚቻለን ለሚቀጥለው ትውልድ የሚሆነውን ነገር እንሰራለን። ስለዚህ ስብራት በገጠመው ዓለም ላይ የሚኖር ማንም ኦርቶዶክሳዊ ለመሻል የተስፋ ባለቤት መሆን አለበት። ሁልጊዜ በፍቅር የሚገለጽ መሆን አለበት። አለመውደድ አንችልም። ሰው ሆኖ አለመውደድ አይችልም። መውደድ ግዴታችን ነው። ለመወደድ ግን ግዳሜ ነው። ምክንያቱም መወደድ በራሱ እንዲወደድ ስራዎችን አይሰራም። ነገር ግን አለመውደድ ግን አንችልም። ሰው ልጅ በተፈጥሮ መውደድ አለበት። ማንን አይደለም የወደዱት የጠሏችሁ ሁሉ ደግሞ ነው የሚለው። በፍቅር የምንገለጽ ከሆነ ሁሉን ነገር ማድረግ ትችላለች። ሁሉም ማድረግ የሚችል አምላክ በጥበብ እንዲገልጸን ተስፋኞች እንድንሆንና ቤተክርስቲያን ስናነጽ ሰዎችን እንድናስብ ሰውነትን እንድንገልጽ አሁን በዓለም በጣም ችግር ሆኖብን ያለው ደግሜ ደጋግሜ የምላችሁ ሰዋዊ ስሜት ነው የወደቀው፣ ሰውነት ነው የወደቀው። አሁን ሰውነት በወደቀበት ዓለም ላይ ስለ መንፈሳዊነት ስናስብ ሩቅ ነው። ሰዎች በጣም በስቃይ ውስጥ ነው ያሉት። ማንም ሰው ማንን ተብሎ አይጠየቅም እያለ ወዶት ፈርቶ በዛ ቋንቋ የተወለደ ሰው የለም። ከዚህ ቋንቋ መወለድ ያለ በሰውነቱ ክቡር ነው። ከዛ በላይ ደግሞ በጥምቀት ደግሞ የእግዚአብሔር ልጅነትን አግኝተን ሱፋፊ አምላክ አግኝተን በዚህ ሕይወት ውስጥ ስንኖር ደግሞ የሚያስተሳስረን የሃይማኖት ነጸብራቅ ነው። ይሄ ብቻ በቂያችን አብሮ ለመሄድ ከሌሎቹ ጋር ተስማምተን ለመኖር በእኛ መካከል የሌላ ቋንቋ ከሀገራችን ውጭ ያለውን ቋንቋ ተናጋሪ ሰው ቢመጣ በስርዓት አስተካክለን ሃይማኖቱን እንዲያውቀው ሰዋዊ ስሜታችን በተለይ አበሻ ታሪኩ የመሄድ እንግዳ ተቀባይ ቤተክርስቲያን የምታሳየን መንፈሳዊያን እንድንሆን የሚያደርግበት ሂደት አንሱ ነው። መንፈሳዊነት ራሱን የቻለ ልዕልና ነው። በልዕልና ውስጥ ደረጃዎች አሉ። መጀመሪያ ነፃ ስጋችንን ማሸነፍ የምንችልበት ደረጃ መርሳት ከፍትወታት ነፃ ስንወጣ ነው ወደ ሁለተኛው ማዕረግ ወይም በኦርቶዶክሳዊ መንፈሳዊ በተለይ ነው ንጽሐ ነፍስ የሚባለው ማዕረግ። በንጽሐ ነፍስ ላይ ስናደርግ ፍጹም የሆነው ይሄ ፍጹም የሆነ የጸሎት ተግባራት የሚባለው እሱን እንድንፈጽምና እግዚአብሔርን ወደ ማየት የምንቀርብበት ደረጃ ላይ ደርሰናል። ሶስተኛውና የመጨረሻው ግን ንጽሐ ልቦና ነው የሚባለው። ንጽሐ ልቦና ግን ሱታፌ አምላክ የምናገኝበት አምላካችንን መስለን የምንኖርበት የቅድስና ሕይወት ወይም ደግሞ ቴዎሲስ ተብሎ የሚጠራው ሱታፌ አምላክ የምናገኝበት
አማልክት በተሰቀ የምንማርበትን ህይወት የምናገኘው። ስለዚህ ክርስቲያኖች ኦርቶዶክሳውያን ተስፈኞች ነን። አምላካችንን ነው የምንመስለው። ከዚህ ከሰዋዊ ጠባይ ወጥተን እንሄዳለን። ቤተክርስቲያን ይህንን አስተምረን በተስፋ የምንኖር ሰውነት ለሰው የሚታይበት በፍቅር የምንገለጽ እንድንሆን አምላካችን እግዚአብሔር የአባቶቻችን አምላክ ጸጋውን ረድኤቱን በረከቱን በእኛ ላይ ሰጥቶ የነበረን ጊዜ እግዚአብሔር የተመሰገነ ይሁን። ስራችሁን ቀና ያድርግላችሁ። የሚቻለውን ነገር እኛም ማድረግ ያለብን ነገር ካለ በእናንተ በአስተባባሪዎች በኩል የምንችለውን ነገር ለማድረግ አድርገን በሰው ኃይል የሚችለውን ነገር ያካፍላል። ለሁላችሁም ኃይሉን ጥበቡን ይስጣችሁ። እግዚአብሔር ይስጥልን። በእውነት እልል በሉና ሲያስደስት በድጋሚ አመስግኑልኝ። በድጋሚ አመስግኑልኝ። እንደዚህ ልቡ ከፍቶ ለሰማ ሰው እጅግ በጣም ትልቅና ጥልቅ የሆነ ሀሳብ ነው ለእኛ ያነሱልን። በተስፋ ልንኖር እንደሚገባ እንዲሁ ደግሞ እኛ ራሳችን ህንፃ ቤተክርስቲያን እንደሆነ ራሳችን ላይ መስራት እንዳለብን እኛ ራሱ የኛ እንዳልሆነ እየሰማችሁ ነው። እኛ ራሱ የማን አይደለም። በቤት ውስጥ የኔ ዕቃ ነው የምትሉት ይኖራል የለም ወይስ አለ? እንደውም ታናናሾች ብዙ ዕቃ ሲነኩባችሁ ይሄ ዕቃ የማን ነው የምትሉት? የኔ አይደለም። ዕቃው የእናንተ ቢሆን እናንተ በራሱ የማን አደረጋችሁ? የራሳችሁ አይደለም። በዋጋ ተብላችኋል፣ ተገዝታችኋል። ለዛ ነው ሐዋርያው ጳውሎስ ለሮሜ ሰዎች ሲጽፍላቸው በሮሜ መጽሐፍ ምዕራፍ 12 ላይ ወንድሞች ወይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ትሰጡ ዘንድ በፍጹም ርኅራኄ እለምናችኋለሁ ይላል። እየሰማችሁ ነው? እየሰማችሁ ነው? ወንድሞች ሆይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ትሰጡ ዘንድ በፍጹም ርኅራኄ ምን እላችኋለሁ? አቤት እለምናችኋለሁ። በምን ስለተገዛችሁ? በዋጋ ስለተገዛችሁ። በእውነት ለአባታችን ለፕሮፌሰር ቆሞስ አባ ኃይለ ገብርኤል ግርማ በድጋሚ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። አሜን። ተስፋ የምናደርጋትን ርስት የሆነችውን መንግሥተ ሰማያትን ያውርስልን። እንግዲህ ያው ፕሮግራሞቻችንን እየጨረስን ነው። እጅግ በጣም የምንወደው የምናከብረው በዝማሬው የሚያገለግለን ቀሲስ ምንዳዬ ብርሃኑ በመካከላችን ተገኝቷል። እሱ እንግዲህ ነፍሳችንን ደግሞ በዝማሬ ያሰብስልናል። ወደ ቀሲስ ፕሮፌሰር ኃይለ ቤተክርስቲያን የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት፣ ሊቃውንተ ቤተክርስቲያን፣ ሊቃውንተ ቤተክርስቲያን እግዚአብሔር የሚወዳችሁ ሉል እግዚአብሔርን የምትወዱት እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ልጆች ወላጆች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበረ ቅዱሳን
መዝሙር ከፍ ከእነሱ ፊት የዘምርና ብዬ ነው ማህበረሰቡናቸውን Let's
ያለው ፕሮግራሞች በማህበረሰብ ዝማሬ እሳቸው እጅግ በጣም ደስ የሚል ያስተምሩናል። መቼም ትምህርት ሲባል አብዛኞቻችን ደካማ ነንና በጣም ይገርማቸዋል። አቡነ ጎርጎርዮስ ከደሴ እስከ ላስታ ድረስ ሄደዋል። እየሰማችሁ ነው? ከደሴ የት ድረስ ሄደዋል? ምን ለማድረግ? እናንተ ከቤታችሁ ጀርባ ቤተክርስቲያን ቢኖር ለመማር ትሄዳላችሁ? አብዛኞቻችን ያው እንደምናውቀው በእኛ ቤተክርስቲያን ውስጥ 4 አይነት ክርስቲያን አለ። ስንት አይነት ክርስቲያን? 4 አይነት። የዓመት ዓመታዊ ክብረ በዓል ብቻ ሲሆን የሚሄድ ሰው አለ። ይሄ የዓመት ሰው ይባላል። ሁለተኛው ደግሞ ወራዊ ክብረ በዓል ሲሆን የሚሄድ ሰው አለ። እዛ ጋር የምትስቁ ሰዎች የእናንተ ታሪክ ነው ማለት ነው። ወራዊ ክብረ በዓል ሲሆን የሚሄዱ ሰዎች አሉ። ሶስተኞቹ ደግሞ የሰንበት ክርስቲያን የሆኑ ሰዎች አሉ። ሁሉ ጊዜ ሰንበት ብቻ የሚሄዱ። አራተኛ ላይ ያሉት የአቡነ ጎርጎርዮስ ፍሬ የሆኑት ቅድምም አሁንም ሲዘምሩ ያያቸዋቸው ቀን በቀን ሁሉ ጊዜ ወደ ቅዱስ ቤተክርስቲያን እየሄዱ የሚባርኩ፣ የሚያገለግሉ፣ የሚዘምሩ እነሱ
የየዕለት እግዚአብሔር አምላክን የሚያመሰግኑ ክርስቲያኖች ተብለው ይታወቃሉ። እግዚአብሔር አምላክ በየዕለቱ እንድናመሰግነው ኃይልና ብርታቱን ይስጠን። የሚገርማችሁ አቡነ ጎርጎርዮስ ታሪካቸውን ሳነብ በጣም ከተደነቁበት ነገር አንዱ በልጅነታቸው ከጓደኞቻቸው ጋር ሲጫወቱ በእንጨት መስቀል እየሰሩ ያሳልሙ ነበር። እየሰማችሁ ቀደም መምህራችን ሲያሰሩ ሰምታችኋል አይደል? በተስፋ መጽሐፉም እንደሚናገር ዛፍ እንኳን ቢቆረጥ ስር እንኳን ቢነቀል ከዋሽንት ላይ የተነሳ ያቆጠ ተስፋ አለው። ምን አለው? አቤት ተስፋ አለው። ስለዚህ ከልጅነታቸው ጀምሮ ተስፋ ህልም ስለነበራቸው አንዳንድ ጊዜ ስድስተኛ የስሜት ሕዋሳቶች ይባላል በእኛ ቤተክርስቲያን። ስድስተኛ የስሜት ሕዋሳት ነፍስ የምትነግረን ከልጅነታችን ጀምሮ ስንጠየቅ ለማድረግ ብንሞክር ይሄን እና አሁን በእንጨት መስቀል እየሰሩ ነበር። አቤት ያሳልሙ ነበር። የሚገርማቸው የመምህራቸው አንድ ጊዜ የድጓ መጽሐፍ አንስተው እኚህ መምህር እንዲህ ብለው ተናግረው ነበር። የዚህን ልጅ መጨረሻ አምላኬ ሆይ አሳየኝ ብለው ነበር። የማንን? የአቡነ ጎርጎርዮስ የድጓ መጽሐፍ ጀምሮ አንደኛ ቤተሰቦቻችሁ ለእናንተ ዋጋ የከፈሉትን ስታውቁ ዋጋ የምትከፍሉ ትሆናላችሁ። አብዛኛው ልጅ ቤተሰቡ የከፈለለትን ዋጋ ስለማያውቅ ነው ዋጋ ቢስ የሆነ። እየሰማችሁ ነው? ዋጋ ቢስ የሆነ ቤተሰቦቻችን የከፈሉትን ዋጋ ውጭ ሀገር ነው እና አንድ እናትና አባት አሉ። አንዲት ሴት ልጅ አላቸው እና የሚገርማችሁ ይህችን ልጁን አባትየው ትልቅ ደረጃ ለማድረስ ብዙ ዋጋ ይከፍላል እና ልጁን እያስተማረ ዶክተር እንድትሆንለት ነው ብሎ እና ለቤቱ የሚያስፈልገው ሁሉ ያደርጋል። አባትየው ትርፍ ነው የሌለው እንጂ ለቤቱ ለሚስቱ ለልጁ የሚያስፈልገው ሁሉ ነገር ያለ እና ልጁ እንድትደሰት ብዙ ነገር ያለ እና ልጁ ስምንተኛ ክፍል ገብታ ምን ላድርግልሽ አላት እና ልጅየው አባቷን እንዲህ አለች፣ አባቴ ሁሌ ከቤት ወደ ትምህርት ቤት ሲሄድ አንድ ያማረ ቀሚስ አይ ነበር፣ እሱ እንደዛ አድርግልኝ እና ሄዶ ሲጠይቅ $1500 ዋጋ። ስንት ነው? አቤት $1500 እና አባትየው የለውም። የልጁ መስራት ተጠበቅ። የሚገርማችሁ ደም ሸጠና ልጁ የፈለገችውን ለማስደሰት ብሎ ያንን ቀሚስ ለብሶ ሚስትየው ጠየቀችው፣ ብር እንደሌላ ይሄን ብር ከየት አመጣች? አይ እኔ ጋር መሻሻራል ናጓዘኞች ጠይቄ ይሄን ልብስ ገዛሁ። ሚስት እየከለከላት ልጅየው ያንን ስታይ ደስተኛ ነው። ጥሩ ነጥብ አምጥታ ዩኒቨርሲቲ ገባች። እዛ ዩኒቨርሲቲ የምትማርበት የሙሉ ወጪ ቅድሚያ መከፈል እና ሂሳብ ሲጠይቅ $8,000 አባት ጌታ $500 እንኳን ለማግኘት ደግሞ የሸጣ አባት ጌታ የልጄ ደስታ ከሚባለው እና የሚገርማችሁ አንድ ኩላሊት ሸጦ ለልጁ የሙሉ ትምህርት ቤት ከፈለ። ሚስትየው ጋር መጣ። አሁን አለችው ይሄን ሁሉ ብር መቼም ጓደኞችም ሊሰጡ አይችሉም፣ አንተም ቤት ከየት አመጣህ? ባልየውም እንዲህ አላት፣ ልጃችን ይሄንን ነገር መስማት የለባትም። አንዴ የሆነውን ሁሉ አድርጌያለሁ፣ የትምህርት ቤቱንም ከፍያለሁ፣ አንዱን ኩላሊት ነው ብያለሁ ነገሩኝ ሽጫለሁ። ሚስት አለቀሰች። ምንም ማድረግ አትችልም። ኩላሊቱን አለቀሰች። የተከፈለውን ብር ማውጣት አትችልም። ዝም ይህቺ በብዙ ዋጋ ያደገች ልጅ እናትና አባት ቤት ውስጥ እየጠበቋት ሬሳዋ ነው። የሰማችሁ ነው? አሁን ያላችሁ እናንተ የእናንተና የአባቶቻችሁን ዋጋ ማታው ሬሳዋ ነው። አባት ደነገጠ፣ እናት ደነገጠች። ምንድን ነው ማለት
የሚገርማችሁ ይሄ ሁሉ ዋጋ የተከፈለላት ሴት ራሷ ለምን ተብሎ ሲጠየቅ የምትወደው ፍቅረኛዋ ከሌላ ሴት ጋር ሆኖ ስላየችው ልጠይቃችሁ የሞተው አባቷ ነው ወይንስ ንገሩኝ። ይሄንን ነገር ያደረገችው አባቷ ክፍልላት ማታ ስለምትሰጥ ስለማታየት አቤት ዛሬ ምስሉ ውስጥ ያለ የቤተሰቦቻችን ዋጋ ቢስ የምትሆኑ ወጣቶች አሉ። ዋጋ ቢስ ምክንያቱም ቤተሰብ ሁሉን አያምናም፣ ሁሉን አይነግርም። ስለዚህ አብሾ ወጣቶች አባቶቻችን የከፈሉልን ዋጋ፣ እናትና አባቶቻችን የከፈሉልን ዋጋ፣ ቤተክርስቲያን ለኛ የከፈለችልን ዋጋ ብናስብ፣ ብንገነዘብ፣ ብንረዳ ብዙ ዋጋ ያለ እናንተ ሰዎች። ስለዚህ እግዚአብሔር እንድና እሱ ቅዱስ ፈቃድ ይሁን። ኃይልና ብርታት ይስጠን። እሺ ከዚህ በመቀጠል የማህበረ ቅዱሳን መዘምራን ዝማሬ ያቀርቡልናል። ከዝማሬ ቀጥሎ ዲያቆን ግርማ ይሽላ ለመካከላችን ይገኛሉ። እሳቸውም ደግሞ ለነፍሳቸው ለሆነውን ይመግቡ። ሲሄድ የኔ ማይክ ማረግ ላይ የተቀዳ ማለት ነው። ያ ማይክ ላይ ካሜራ ላይ እንዲገባ ማይክ እዚህ ፉል ፊቱ ላይ አደረኩትና ማይኩን እዛ ላይ ኢንኩን እኔ ካሜራ ላይ እና የሱ ማይክ የሚገባው ድምፅ እዛ ያለ ብዙም ነው እዚህ ጋር ደግሞ ሲንከሰከስ ላሉና ብዬ ያው ይሄ ነው ማለት እኛን ሪከርድ ያደርጋል። አረባክሽ
Thank you.